ጠላት እንዳሰብ ወይኔ ሀገራችን በቀኝ ገዢዎች እጅ ትውደቅ። ውሃው በፈረቃ መብራት በፈረቃ ምግብ በፈረቃ። አረ እንደው ችግር ነው በርዳይ። እንኳን በሀገረ ሙቀጫ ውስጥ ወደምትገኘው ተልባ ከተማ በሰላም መጣችሁ። ዛሬ ደግሞ ትራፊኩ የሌለ ነው። በእናትህ በቃ በባቡር እንሂድ። አረ ብብት በሳይንስ አጋንንት ይወጣል ተባለ። ይፈውሳል። ማን ነው ስሜ? ጋሜ። አንተ? ጫኔ። አንተኛውስ? ኩንቴ። ከዚህ በኋላ ቶቤ ነው ስሜ። አልገባኝም። ታዲያ እንዴት አድርጌ ላስገባብህ? ብሮ አንተ መረጋጋት ነው ያለብህ ብሮ። አሁንስ መረረኝ። ምርጫ ልወዳደሩ። እንጣላለን። አርፈህ ተቀመጥ። ሁሉ ሀገሩን የገዛው መሰለው እንዴ? ማን አናገረህ አንተ? ባንዳ። እናንተ ሰዎች ግን ለየላችሁ። ምን አለ ለጦርነት በምሰበስቡት ገንዘብ ሀገር ብትገነቡ። ስሚ፣ አሜሪካ በሁለተኛው የዓለም ጦርነት ጃፓንን ባታፈነዳ ኖሮ ሶኒ ቲቪ፣ ጄቪዚ ዴክ፣ ቶሺባ ላፕቶፕ የምታገኝ ይመስልሻል? እንደው ምን አለ በሶስተኛው አንተን አፈንድቶ አይፎን ባገኝ። ትበላለህ፣ ረሀብ ይሰማ። ውቅያንበውን ባገራቸው ባሪያ እናደርጋቸዋል። የምስራች ፋጉሎ ብላ ሀገረ ሙቀጫ ነጻ ወጣች። ሀገር በቀል ዘነዘና መጥቶ ሊያንጫጫን ነው እንግዲህ። የስልጣን ፍልስፍናው ምን ላይ ያተኮረ ነው? ያው ላብ ላይ ነው። ላብ ኢት ኔቨር ዳይ። ዘርፌ ምን ነው ቆየሽ? እንደው እትዬ ስኳርና በርበሬ ቤቱ እኮ የተራራቁ ናቸው። ስኳሩ ከጋሽ ጫኔ ቤት በስተግራ ነው ያለው። በርበሬውን ደግሞ ከኛ ቤት በቀኝ ወደ ላይ ነው ያለው። እሺ ይሁን እናቴ። በይ ቶሎ ገባ ብለሽ ምሳ ነገር ስሪላቸው። ዘርፌ ምን ነው ቆየሽ? እንደው እትዬ ስኳርና በርበሬ ቤቱ እኮ የተራራቁ ናቸው። ስኳሩ ከጋሽ ጫኔ ቤት በስተግራ ነው ያለው። በርበሬውን ደግሞ ከኛ ቤት በቀኝ ወደ ላይ ነው ያለው። እሺ ይሁን እናቴ። በይ ቶሎ ገባ ብለሽ ምሳ ነገር ስሪላቸው። አቤት ልጅነታችን እንዴት ደስ ይላል። ይህን ዳቦ እናት ናት የደፋችሁ። አይ እትዬ፣ አዎ በአንድ ጡጦ እኮ ነው ያደግነው። አይ ጫኔ፣ በአንድ ጡጦ አልከው። ያንተንም ወተት ሙልጭ አድርጌ የምጠጣው እኔ ነበርኩ ብትል ነው የሚያምርብህ። አይ እሱ እኮ አባትህ ለጨዋታ ብለው ነው እንደዚያ ያሉት። ደግሞ ዲሽታጊና የሚለውን ዘፈን እንዴት እንደሚወዱት ትዝ ይልሃል? በጣም ወንድማማቾች በላቸው። እኔ ራሱ ስሰማው ሆዴን እንዴት ያባባኛል መሰለ። እኔስ ብትል። ቆይ እኚህ ማን ናቸው? ቅምቅም አያቴ ናቸው እኮ እኚህ። አዎ። ምን ነው? እስቲ ፎቶውን አውጣው። ምንድን ነው? ቆይ ጠብቀኝ፣ አንድ ነገር ከቤት ይዤ ልምጣ። ምን ሆናችሁ? እኔማ አላምንም። ምንድን ነው እሱ? ተናገሩ እንጂ። ለካ የኔን ቅምቅም አያት ቅንድቡን የላጨው ያንተ አያት ነው አይደል? ለካ ከቅምቅም አያቴ አፍንጫ አጣማሚ ጋር ነው ዛሬ ቡና የምጠጣው። ምንድን ነው የምትቀባጠሩት? ለካ ቡና እያልክ የምትጋብዘኝ በካፊል ልቤና ፈንድተህ ከምድር ልትላጨኝ ነው።